ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት በእንግሊዘኛ እንዴት ሰላምታ መለዋወጥ እንደምንችል የምናይበትን ቆንጆ ትምህርት ይዤላችሁ መጥቻለሁ ማለት ነው። ኦኬ ሁሌም እንደምላችሁ ሳሰለችሁ ቪዲዮውን እስከ መጨረሻ ማየትና መከታተል ይኖርብናል ማለት ነው። ኦኬ እንግዲህ ዛሬ እንዴት በቀላል መንገድ ሰላምታ መለዋወጥ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደ ሁሌው እንደተለመደው ምን እናያለን ማለት ነው። አብረን እንዴት ትርጉማቸው ምን እንደሆነ እንዴት እንደሚነበቡ አብረን እናያለን ማለት ነው። ያ እንጀምር። እሺ የመጀመሪያው አረፍተ ነገር ምን ይላል? ጉድ ሞርኒንግ። ጉድ ሞርኒንግ ምን ማለት ነው? ደህና አደርህ ወይም ደህና አደርሽም ማለት እንችላለን። ለብዙም መጠቀም እንችላለን። ደህና አደራችሁ ማለት እንችላለን ማለት ነው። ስለዚህ ጉድ ሞርኒንግ ደህና አደርህም ደህና አደርሽም ለሁሉም ደህና አደራችሁም ይሆናል ማለት ነው። ኦኬ ይህስ ምን ይላል? ጉድ አፍተርኑን። ጉድ አፍተርኑን ምን ማለት ነው? ደህና ዋልህ ወይም ደህና ዋልሽ ማለት ስንፈልግ ጉድ አፍተርኑን። ይሄ ከሰዓት በኋላ ዋላችሁ ነው የምንጠቀመው። ያ ያደራችሁ ነው። ይሄ አፍተርኑን ከሰዓት በኋላ የምንጠቀመው ነው ማለት ነው። ያ ደህና ዋላችሁም ይቻላል በሁሉም። ኦኬ ቀጣይ ሃው አር ዩ። ሃው አር ዩ ይሄስ ምን ማለት ነው? እንዴት ነህ ወይም እንዴት ነሽ። እንዴት ነህ ወይም እንዴት ነሽ። ሃው አር ዩ። ያ ይሄስ ምን ይላል? ሃው ዱ ዩ ዱ። ሃው ዱ ዩ ዱ ምን ማለት ነው ደግሞ? ይሄ እንዴት ነህ ወይም እንዴት ነሽ። ይህም ሰላምታ ነው። ሰላም ስንለዋወጥ ነው። ሰላምታ ነው። ሃው ዱ ዩ ዱ እንዴት ነህ ወይም እንዴት ነሽ ወይም እንዴት ናችሁ ማለት ይሆናል። ከዛስ ጉድ ኢቭኒንግ። ጉድ ኢቭኒንግ ይሄ ደግሞ ማታ ላይ ማለት ነው። ምሽት ላይ ነው የምንጠቀሙ ማለት ነው። ደህና መሸህ ወይም ደህና መሸሽ ደህና መሻችሁም ይሆናል ማለት ነው። ጉድ ኢቭኒንግ። ጉድ ኢቭኒንግ ምን አልኳችሁ? ደህና መሸህ ወይም ደህና መሸሽ ወይም አጠቃላይ ደህና መሻችሁም ይሆናል ማለት ነው። ያ ሂ ኢዝ ቬሪ ዌል። ሂ ኢዝ ቬሪ ዌል። ኦኬ ይሄ ደግሞ ምን ማለት ነው? እሱ በጣም ደህና ነው። ኦኬ እዚህ ጋር ምንድን ነው? ሂ እሱ እንደማለት ነው አይደለ? ሂ እሱ ማለት ነው። ኢዝ ነው እንደማለት ነው። ቬሪ ስንል ደግሞ ምንድን ነው? በጣም እንደማለት ነው። ዌል ማለት ደግሞ ደህና ደህና። ስለዚህ ሂ ኢዝ ቬሪ ዌል ስንል እሱ በጣም ደህና ነው። ኦኬ ቀጣይ ይሄ ደግሞ ሃሎ። ሃሎ ሃሎ ስንል እንግዲህ ሁላችንም የምንለዋወጠው ሰላምታ ነው ማለት ነው። የመጀመሪያ ሰላምታችን ነው። እንግዲህ ሃሎ ስንል እንግዲህ ሰላም ወይም ጤና ይስጥልኝ እንደማለት ነው። ሰላም ጤና ይስጥልኝ ለማለት ነው የምንጠቀመው ማለት ነው። ያ እሺ ቀጣይ ምን ይላል? አም ፋይን። አም ፋይን ምን ማለት ነው? ደህና ነኝ ደህና ነኝ። እንግዲህ እዚህ ጋር አም ስንል ነኝ እያለን ነው። ፋይን ስንል ደግሞ ምንድን ነው? ደህና ደህና ማለት ነው። ስለዚህ አም ፋይን ደህና ነኝ እንደማለት ነው የምንጠቀመው። ያ ቀጣይ ሺ ኢዝ ፋይን። ሺ ኢዝ ፋይን ምን ማለት ነው? ይህ እሷ ደህና ነች እሷ ደህና ነች እንደማለት ነው። እዚህ ጋር ሺ ማለት እሷ እንደማለት ነው። ኢዝ ማለት ደግሞ ነች ወይም ነው እንደማለት ነው የምንጠቀመው። ፋይን ስንል ደግሞ
ደህና ማለት ነው። ሺዝ ፋይን ደህና ናት፣ እሷ ደህና ናት። ያ ይሄኛውስ ምንድን ነው? ይሄ ጉድ ባይ ጉድ ባይ ስንል እንግዲህ መጨረሻ ላይ ለስንብት ደህና ሁን ወይም ደህና ሁኝ ለማለት እንጠቀሙ ማለት ነው። ደህና ሁኝ ወይም ደህና ሁን ለማለት ስንፈልግ ጉድ ባይ እንላለን ማለት ነው። ያ ኤስ ምን ይላል? ዋት ኢዝ አፕ ወይም ዋትስአፕ እንላለን። ሰላም እንዴት ናችሁ? ሰላም እያልን ነው ማለት ነው። ዋትስአፕ እንግዲህ ሰላምታ እንደማለት ነው። ሰላም እንዴት ነህ ወይም እንዴት ናችሁ ለማለት ነው የምንጠቀመው። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ሃው ኢትስ ጎይንግ እንዴት ነህ፣ እንዴት ነሽ፣ እንዴት እየሄደልህ ነው ወይም እንዴት እየሄደልሽ ነው ለማለት ስንፈልግ ሃው ኢትስ ጎይንግ እንዴት ነህ ወይም እንዴት ነሽ ወይም እንዴት እየሄደልህ ነው፣ እንዴት እየሄደልሽ ነው እንደማለት ነው ሃው ኢትስ ጎይንግ የምንለው። ያ በዚህ መልኩ እንግሊዘኛን መለማመድ ከቻልን በቀላሉ እንግሊዘኛን በአጭር ቀን ውስጥ አቀላጥፈን መናገርም ሆነ ማንበብ እንችላለን ማለት ነው። ያ በዚህ መልኩ እንደዚህ ከተለማመድን በቀላሉ በአጭር ቀን ውስጥ እንግሊዘኛን አቀላጥፈን ማንበብና መናገር እንችላለን ማለት ነው። ኦኬ ከእናንተ የሚጠበቀው እንደነገርኳችሁ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል። ኦኬ እንደዛ ካደረጋችሁ እናንተ ጥሩ ለውጥ ታገኛላችሁ ማለት ነው። ኦኬ የዛሬው ክላሳችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ